አዶናይ ጋር ትደዊና የኔን ዘፈን ትዘፍኝለታለሽ። እሺ ምን ቤት ነው አሁን አንተ ዘፈን ምን ብዬ ምንም አርብ ስለሚወጣ እነሱ ሞር እንዲያዩት ነው። ምን ችግር አለው? ኖርማል እኮ ነው አይደል? እንደዚህ አይ ስቲም ከየትኛው ተመስፈረለት አንቺ ምትወጁን አዶናይን ካንተ ዘፈን ይገልጸዋል ምትዩ እንትን በዩ ዝፈኝለት። ያንተ የወንድ ነው እኮ ወደ ሴት ቀይረሽው አባብዬ እያለሽ ዝፈኝለት። ምን ችግር አለ? ኦላ አይ ቢቢቢ ምናምን ብትይ የመጣ እንጣላለን። እየሰማ እያየ ካልሆነ ላይ ቡ ሜቢ ምንድነው ነው የሚለው ቃይ። ለማንኛውም መጀመሪያ ማቅጣ አይደለም እንዴ? አያነሳም ቤብ አደጋ ላይ ነኝ በይው። የምር ያነሳዋል። ቤብ አደጋ ላይ ነኝ ብለሽ ቴክስት አድርጊለት ያነሳዋል። ሄሎ ይሰማል። አይ አሁን ማነሳ ሀላዩትም ነበረ ስታነሳ ለዛ ነው። አሁን ሙዚቃ ልዘፍንልህ ነው። ዝግጁ ነህ? ሙዚቃ ልዘፍንልህ ነው። ጌሙን እያየ ነው አላልኩም? እያየ ነው ጌሙን። በቃ ይኸው እሺ ስማ ልዝፈንልህ። የትኛውን ነው የምዘፍንለት? ምትወጂውን አንቺ የምትጨፍሪበት ምንድን ነው የምትረሺው? እንዴት ትረሺዋለሽ? ሁሌ ስታደነቁሪኝ አይደል የምትኖረው የነበረው? አሁን ነው የምትረሺው እንዴ? እመቤት አሁን ረሳሁት። እንግዲህ ምንም ማድረግ አልችልም። ሶሪ። ማርያምን ዳር ተቆጥቷት ነው ይላል። ምን እንዴ? እኔ አጎቱ አይደለሁ እንዴ? አትፈራም? አጎቱ አይደል እንዴ? አይ ስቲቭ ታስቀኛለህ በጣም መብራን። አሁን አላባም ብሎም ለዛ ነው። እሺ ና እንጫወት። ተቀጥቻለሁ። ቅጣት ለማንኛውም መደወል ራሱ ቅጣት ነው። እሺ ኧረ እመቤቴን ጨዋታ አበላሽሽ ጃኒ። ተንበርክከሽ እስጢፎ የሙዚቃው ንጉስ በይ። አሁን ካሸነፍከኝ በያውም በደንብ በጥሩ ስኮር በ50 ሺህ ምናምን። ኧረ ማርያምን እኮ ቅጣት በስነሳ እዚህ ጋር ይኸው ቴዲ እየደበረው ነው። ቴዲ እያዘነ ነው። እንደዚህ አዝናነው። ማንም እንደዚህ አስቆ አያውቅም። ኧረ ያውቃል እንዴ? ሁሌ ነው የምስቀው። እስጢፎ የሙዚቃው ንጉስ። እሺ ቆመሽ 20 ጊዜ በይ። ሂጂ ቆመሽ እጅሽን ወደ ላይ አድርገሽ ኖርማል ነው። ማርያም አይደለም አንቺ እመቤቴን። አሁን ካሸነፍከኝ እላለሁ። አታሸነፍከኝ እኮ ሻው ያውኑን ቅጣት ለምሮ ማትቀጩ ታዲያ? ደውል ተቀጣውኩ እኮ በቃ እሺ ኖርማል የኔን ዘፈን ዝፈኙ። ለሱ አትስፈኝለት። ኖርማል ዝፈኙ እንዴ? በቃ ችግር የለውም። ነገ ፕሮሞሽን ሰራልሃለሁ። ምንድነው ግዴታ እኛ ነይ በሏት ማለት አለብን እንዴ? ዝፈኝ ማርፈሽ በቃ ዘፈናችን ትሬኒንግ ሰራልሃለሁ። በኖርማል አልፈልግም። እኔ የራሴ ፋን አለኝ። የራሴ ፋን ነፍ ሰው የሚሰራ አለ። በቃ ችግር የለውም ማሬ። ወደሽ ሲሆን በግድ ንጉስ አድርጊኝ። ንጉስ ያለኩን ልትሆን ትችላለህ ለራስህ። ችግር የለውም። እሺ ኖርማል የኔን ዘፈን አንዴ ዝፈኙ። ሰው እንዳታስገባሽ። ስታስገባ ንገረኝ እሺ እስጢፎ እኮ እሺ ንገሪ። አሁን ዝፈኙና ጌሙን ልጀምረው። ዝፈኝ ቶሎ በኔን ዘፈን። ግን ሰው ነገር ልንገርህ ብዬ ነው ቀደም። ማንም አይገባም። እሺ ተነሽና ጨፍር። የኔን ዘፈን ልክፈትልሽ። ኧረ እዚሁ ዘፍንልሃለሁ። ቁጣሽ ሆኖብኝ ምርቃት ሳይከፋኝ ላፍታ፣ ምክንያቱም እንዳላጣሽ ነው የኔ ዝምታ። መባንን ተኝቼ ሆነሽ ከኔ ጋር የለሽም ብዬ ነው አይ ሌሊት የምፈራ። እኔ የምልሽ ጌም ትጮቻለሽ? እንዲያውንም እንዴ ምን የተቀየረ ነገር አለ? ኧረ የምትጮች እየመሰለኝ አይደለም። ለምን? እኔ ምንም እንግዲህ
አይ በብዛት ላይ መችሽ ይችላል እንዴ? ለምን ደሞ አይመቸኝ? ያው ቺል ምናምን ነገር አለ ገባሽ? አሁን ሰው በቃ ላይፍን ሾፍ እያደረግሻት ነው። እና ላይፍን እኮ ሾፍ እያደረጉ ጌም መጫወት ምንም እንትን አይደለም። እሺ እኔ አሁን እሺ ምንድን እንደ ድሮ ነው የምትቀጭው ጃዬ ወይስ? እስቲ አይ እንዴት ነው በእናትህ ስራ እንዴት ነው? ልትቀርጽ ነው የሄድከው ዱባይ? ኧረ በለው ድብልቅ ተአምር የሆነ ስራ ማርያምን እመቤቴ ነኝ። በቃ ላስጨንቀው ነው ታውቂኛ። ደንቃውጣው ነው አዲጋዝ እና የሙዚቃው ንጉስ ታዲያ እንዴ አሁንማ የሙዚቃው ንጉሶች እየተሆነ ነው እንዴ? ለሁለት ተመጣ እኮ ወይኔ እናቴ ስማ ማርያምን ላወራህ ነበር። አሁን ስራውን ምን ቶፒክ ማለት ነው። ሶስተኛ ተደረብ ልልህ ነበረ። ለምን ሶስተኛ ቆንጆ ነገር አታወጣም? የጀማ ጸብ ነው እንዴ? ለሶስት ምን ነው እኔ ብቻዬን ነው የሚመጣ። እሺ ጌም እንጫወት ጋይስ። በመድኃኒዓለም አስደንግጧት። እሺ የዱባይ ቺኮች በሙሉ አሁን ተረባ። አንቺ ዱባይ ላይ እንዴት እንደሚወዱሽ እመቤቴን በጣም ምን አስለክተሻቸው ነው ቺኮቹ? ጃኒ ይለዋል መንገድ ላይ እንዴ ጃኒ ምናምን ጃኒን አምጣት ምናምን ነገር። ኧረ ትመጣለች። አው ትንሽ አሁን የግል ጉዳይ ላይ ሆና ነው አልኩ። እኔ ደግሞ በቅርቡ እመጣለሁ እንዴ እመጣላችኋለሁ በቅርቡ ጋይስ። ከስንት ሺህ በላይ ነው? ከ5000 በላይ ከ10 ሺህ በላይ እኔ ጋር ከፍ ተብሏል ማለት ነው። እሱ ስላለ እንትን ጋይስ ሂዱ ታብ ዘ ስክሪን ሂዱ ሁላችሁም ኤቭሪባዲ ታብ ዘ ስክሪን ኤቭሪዋን ታብ ዘ ስክሪን የኔ አባት ጋይሶች ሂዱ። እሺ ሌትስ ጎ ታብ ዘ ስክሪን። ከ10000 በላይ ነው። አይ ዛሬ አልሄድ ነው ማለት አታስብ። እሺ ስንት ሰዓት ነው እናንተ ጋር? እኛ ጋር አሁን 5 ሰዓት ከ48 እዚህ 1 ሰዓት እና ዋን ነው ወይስ ቤስት ኦፍ 3 ነው እንጂ ጃኒ እንዴ የልጅነታችንን ያስለመድሽንን እንጂ አሁን ዋን ልትሆኝ ነው እንዴ? 18000 ብዬ ነው ፍሬንድስ 5000 18000 ልክ እንዴ 18000 ኖርማል እኮ ነው። እንጠቀመው ግላቡን ጋይስ፣ እንጠቀመው ግላቡን። ሌትስ ጎ ዩዝ ዘ ቡስቲንግ ግላብ ጋይስ። ግላቡን ነክተን በአምስት ነው የሚባዛው። እሺ ሌትስ ጎ ጋይስ። ካም ኦን ጋይስ ግላቡን እንጠቀመው። ይሄን ጃኬት አውቀዋለሁ፣ ቅድም ስክሮል ላይ አይቼዋለሁ። ግፈት ዛራዳ ኧረ ቴዲ እያየ ነው ዱባይ ላይ እመቤቴ የሰው ሀገር ላይ 1-0 እየተመራ ነው። ፈርስት ጊፍት ትሪፕል እሁድ መርከብ ላይ የተዘጋጀ ፓርቲ ያለ ኢትዮጵያውያን በሙሉ እንዳትቀሩ ለክሊፕ ቀረጻ። አድራሻ ስቶሪ ያደርጋለሁ ለዱባይ ላላችሁ ሰዎች። እሺ ምሮ የምትቀጭው አንተ የምትቀጣው መቼስ አንተ ብዙ ጊዜ ቅጣቶች አትቀጣማ። እሺ አንደኛ ቅጣት ቀይ ልብስማ እንዲቆሽሽ አልፈልግም። የምር ቅድም ያምር ነበረ የምር ጋይስ። ስለዚህ መሬት ዝም ብለሽ አንድ አይላንዷ ትደፊና 15 ጊዜ መንከባለል። አሁን እኔ ማለት ያለብህ ምን መሰለህ? እንደ ንግስት ተቀመጪ። ቮካል ስሪ። እንደው ይደክምሻል፣ ቮካል ራሱ ይደክምሻል። ቮካል ሲሰራ አይተሽ ነው ከመጀ የምን ቮካል ጃኒ ንገሪኝ እስኪ የምን ቮካል? በቃ አንተ ደግሞ ምንድን ነው በጣም ትሰግጣለህ አንዳንዴ። እንዴ ታዲያ መሰገጥን ከእናንተ አይደል የተማርነው? ኖ በማይሆን ነገር እኛ ያለው ምንድነው በጥሩ ነገር መሰገጥ ነው። ሰግጡ ብሎ አራዳ ስንሆን ደግሞ እንናገሩ ነው እንዴ? ችግር የለውም። እሺ ስሚ
አንደኛ ቅጣትሽ የሙዚቃው ንጉስ እስጢፋኖስ ቶማስ ተንበርክከሽ 20 ጊዜ this is simple። ሁለተኛ ቅጣትሽ የእጅሽን ጥፍሮች ትቆርጫቸዋለሽ። ኖርማል ነው ይሄ። ሶስተኛ ቅጣትሽ ቀጣይ ላይ አዘፍንሃለሁ። አስብበት። ተልከሽ ነው እንዴ? ሶስተኛ ቅጣትሽ ሲምፕል። እኔ ይሄ ጌም ነው፣ ህዝብ ያለኝን ነው የምቀጣው። ሶስተኛ ቅጣት የምን ጭንያ አንቺ እንደዚህ አይነት የማይረባ ስም አትጥሪሽ። አንተ እግዚአብሔርን ስምህ ነው እንዳትግድ፣ ላይቭ ላይ እንዳትግድ ስምህ ነው። ሶስተኛ ቅጣትሽ ያው ከቅርብሽ ጓደኞችሽ አንድ ሰው ማን ልበልሽ? ሶስተኛ ቅጣት ከሰው ነው። እሺ ምቀጣሽ የተባልኩትን። እሺ የሚሆን ከሆነ እቀጣለሁ። ኖርማል ነው። አዶናይ ጋር ደውለሽ አርግዣለሁ ትይዋለሽ። አረ በኢየሱስ አንተስ ኖርማል ነው። ምን ችግር አለው? ህዝብ ነው ያለው። ሶስቱም ምረጭ። አሁን ይሄ ብልግና ነው በእውነት። አረ ኖርማል ነው። ደግሞ ለምን አይልም? የምር ይሄ ህዝብ ያለውን ነው መርጠሽ አንዱን ተቀጭ። አውቄ ነው ያከበርኩት። እንደዚህ ኢዝ ኖርማል እንዴ? አይ ኖርማል እኮ ነው፣ ግን ይሄ ፐርሰናል ነው። እሺ ናፒ ጋር ደውይለትና አይ ናፒ ምን ይሰራል? ሶስተኛውን ቀይሩት። እሺ ሶስተኛውን እሺ። አንቺም የኔም ዘፈን ፐርሰናል ነው እንዴ? ላደባው ያው ፐርሰናል ነው።